እግዚአብሔር አለ የሚለው ፍሬዝ መከራ ውስጥ ብሆን፣ ጭንቀት ውስጥ ብሆን፣ ብከስር፣ ሰው ቢጠላኝ፣ አለኝ ያልኩትን ነገር ሁሉ ባጣ፣ የትኛውም ሲቹዌሽን ውስጥ ብሆን፣ እንደዚህ አይነት ሁኔታ ውስጥ ሆኜም አውቃለሁ። ነገር ግን በራሳችን ስንፍና ምክንያት የሚመጡ ነገሮችን እግዚአብሔር አለ ብለን የእግዚአብሔርን የስንፍናችንን መሸፈኛ እሱ ራሱ የሚጸየፈውን ነገር ለመሸፈኛ አድርገን እሱን ለማታለል እየሞከርን ነው። ስለዚህ በነገራችን ላይ እኛ ሪጀክት የምናደርጋቸው ከልጅ አትጫወት ምናምን ብለን የምንተረትባቸው ልጆች ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደ ልጆች ሁኑ ብሎ የመሰከረላቸው እኛ ራሱ ገና እንደነሱ ልንሆን የሚገባን ሁሉም ነገር ተጽፏል፣ ኦልሬዲ አብቅቶለታል የምትል ከሆነ ታስረስ ትቀመጣለህ። ሁሉም ነገር ቢጻፍም ዝም ብዬ እለፋለሁ፣ እጥራለሁ፣ ተስፋ አልቆርጥም ምናምን ብትል ውስጥ አይሰማም። የትጉ ሀሳብ ወደ ጥጋቡ ያደርሳል። የሚቸኩል ሰው ሁሉ ግን ለመጉደል ይቸኩላል ይላል። የምትቸኩለው የምትሮጠው ለመጉደል ለመክሰር ነው ማለት ነው። አበበ ባልቻ ሰው ለሰው ላይ አስናቀ የሚባል ካራክተር ተጫውቶ ነበረ። ምንድን የተደረገው? የሆነ ሰው ደግሞ አቋራጭ አልፈልግም እንኳን ካለ ፒር ፕሬሸሩ ከባድ ነው። ኧረ በእናትህ ተው፣ ሲሾም ያልበላ ሲሻር ይቆጨዋል ምናምን እያለ ሌላ ተረት ይተረትበታል። የትኛው ማህበረሰብ ውስጥ ለእግዚአብሔር የቀረቡ ሰዎች እንዳሉ ሁሉ ለሰይጣን የቀረቡ ሰዎች አሉ። እነዚህ ለእግዚአብሔር የቀረቡ ደግ አባቶቻችን ያስቀመጡልን የሚገራርሙ ህይወታችንን ብንመራባቸው በጣም የሚጠቅሙ አባባሎችን፣ ተረትና ምሳሌዎችን እንደ አስተሳሰባችን ዛሬ ድረስ የምንጠቀማቸው ውስጣችን ላይ ያሉ አመለካከታችን አድርገን ተቀብለናቸው ህይወታችንን የምንገዛባቸው ጥሩ አባባሎች እንዳሉ ሁሉ በተቃራኒው ደግሞ ህይወታችንን የሚያበላሹ እንዳናደግ እንዳንለወጥ ከሰው ኋላ እንድንቀር የሚያደርጉን ደግሞ መጥፎ አባባሎች አሉ። ነገር ግን በዚህ ዘመን ያለን ትውልዶች ከጥሩዎቹ አባባሎች ይልቅ መጥፎቹን ይዘን እየደጋገምን ህይወታችንን የምንመራባቸው ህይወታችንን የባሰ መጥፎ እንዲሆን በድህነት እንድንኖር እርስ በርስ እንድንጠላላ የሚያደርጉንን እንዳንተማመን የሚያደርጉንን ጠንክረን እንዳንሰራ የሚያደርጉንን አባባሎችን ከአባቶቻችን ወስደን ስለምንጠቀም እነዚህ አባባሎች ጉዳቶቻቸው ምን ማድረግ እንዳለብን በዚህ ቪዲዮ እንነጋገራለን። እስከ መጨረሻው ተከታተሉት። አንደኛው ከልጅ አትጫወት ይወጋሃል በእንጨት የሚለው አባባል ነው። አንዳንድ ወላጆች አሉ አስተውላችሁ ከሆነ ጠዋት ስራ ይወጣሉ፣ ማታ ይገባሉ። ልጆቻቸውን የሚያወሩት በጣም ሲሪየስሊ ነው። የሆነ ከትልቅ ሰው ጋር የሚያወሩ እንጂ ከልጆች ጋር የሚያወሩ አይመስልም ማለት ነው። እና ልጁ ስልክ ይዞ እዛ ጋር ሊቀመጥ ይችላል። አባትየውም ስልኩን ይዞ ይቀመጣል። ካወራውም በጣም ኮስተር ብሎ በቃ ከትልቅ ሰው ጋር እንደሚያወራ ነገር አድርጎ ነው የሚቆጥረው። ነገር ግን ለልጆች ይህ ትክክለኛው አፕሮች ነው ብዬ አላስብም። እኔ ወላጅም አይደለሁም ሳይኮሎጂስትም አይደለሁም። ኦብዘርቭ ከማደርገው ነገርና አንዳንድ ከማረባቸው ነገሮች ለምሳሌ ሳይኮሎጂ ምን ይላል? የሰው ልጅ አብዛኛውን ነገር ተምሮ የሚጨርሰው እስከ 7 ዓመቱ ነው ይላል አይደል? ይሄ እውነት ነው። በደንብ ኦብዘርቭ የምናደርገው ነገር ነው። ምክንያቱም አንድ ሰው ውጭ ሀገር ሄዶ አዲስ ቋንቋ ለመማር 20 ዓመት ቁጭ ብሎ ፍሉዌንትሊ ላያወራ ይችላል። ልጆች ግን 3 ዓመት እስኪሞላቸው ድረስ ነው አይደል በደንብ ቢያወሩት። ለዛው አፍ የሚፈቱበት ስቴጅ አለ። እኛ ኦልሬዲ አፋችን ፈተን ከዛ 20 ዓመት ከዛ በላይ ሊፈጅብን ይችላል። ልጆች ሲማሩ እንደኛ ነገሮችን አናላይዝ እያደረጉ መጽሐፍ እያነበቡ እንትን እያደረጉ ምናምን አደረጉ። እነዛ እስከ 7 ዓመት ድረስ የሚማሯቸው ስኪሎች እንዴት ነው የሚማሩት? በጨዋታ ነው። ትልቁ ነገር የነሱ ጨዋታና ኢንተረስት ነው። ኢንተረስት የሚያደርጋቸው ነገሮች ሰዎችን ሚሚክ እያደረጉ ነው የሚማሩት ማለት ነው። ከኩዮቻቸው ጋር ብቻ ሳይሆን እነዚህ ነገሮችን መማር ያለባቸው አብዛኛው ከወላጆቻቸው ነው። ሳይኮሎጂ ለልጆች ከወላጆች ጋር መጫወት በጣም ትልቅ ነገር እንደሆነ ይናገራል። እነሱ ከወላጆቻቸው የሚያገኙት ፍቅር ነው ውስጣቸውን ቢውልድ የሚያደርገው። ኮሚኒኬሽን የሚማሩት ከወላጆቻቸው ነው። ባውንደሪ አያስፈልግም እያልኩ አይደለም። ባውንደሪ ያስፈልጋል። እንዲሁ ልቅ ሆኖ ለልጁ ፍላጎትና ስሜት ይሁን አይደለም። አስፈላጊ ሲሆን በትክክለኛው መንገድ እየተቀጡ ከዛ ሪዋርድ እየተደረጉ በትክክለኛው መንገድ ያንን ነገር መማር መቻል አለባቸው ማለት ነው። ስለዚህ ከልጆች ጋር አንጫወትም ስንል አእምሯቸውን አናሳድግም፣ አናስተምራቸውም፣ መሰረታዊ ፍላጎት የሆነውን ነገር አንሰጣቸውም እያልን ነው ማለት ነው። እንደ ትልቅ ሰው ከቆጠርናቸው። ምክንያቱም ለትልቅ ሰው በጣም ትልቁ ቁም ነገር ምንድን ነው? ወይ ትምህርት ወይ ደግሞ ስራ ነው አይደለ? ለነሱ ግን ትልቁ ቁም ነገር በቃ ህይወታቸው ዕለት ዕለት የሚያደርጉት ነገር ምንድን ነው? ጨዋታ ነው። ስለዚህ በጨዋታ ነው ልናስተምራቸው የምንችላቸው። በነገራችን ላይ እኛ ሪጀክት የምናደርጋቸው ከልጅ አትጫወት ምናምን ብለን የምንተረትባቸው ልጆች ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደ ልጆች ሁኑ ብሎ የመሰከረላቸው እኛ ራሱ ገና እንደነሱ ልንሆን የሚገባን እንደነሱ ትሁት፣ እንደነሱ ለመማር ዝግጁ የሆንን እንደነሱ ንጹህ የሆንን ሰዎች እንድንሆን ነው ሪኮመንድ የምንደረገውና ለዚህም ይመስለኛል በእኔ እምነት ዓለም ላይ ከተፈጠሩ ትልልቅ ደራሲዎች መካከል ዋነኛው ነው ብዬ የማስበው ራሽያዊ ዶስቶቭስኪ ከልጆች ጋር መቆየት ከልጆች ጋር መጫወት ነፍስን ያክማል ያለው ማለት ነው። ስለዚህ ከልጅ አትጫወት ይወጋሃል እንጨት የሚለው ነገር ለራሳችንም መጥፎ ነገር ነው።
ነገር አለ ማለት ነው። በተለይ ለልጆቹ ግን በጣም አደገኛ ነው። እነዚህ ልጆች ናቸው እንደውም ያ ጨዋታ ያ እንክብካቤ የተነፈጋቸው ልጆች አድገው በእንጨትም ይሁን በሌላም ነገር ሊወጉን የሚችሉት እነዚህ ልጆች ናቸው እንጂ ያጫወትናቸውና ፍቅር የሰጠናቸው ልጆች ግን በእንጨት አይዋጉም ይመስለኛል። ይህንን ተረት ለመጀመሪያ ጊዜ የተረተው ሰውዬ ያንን በስነ ስርዓት ስትራክቸር በሆነ መልኩ ልጆቹን ማጫወት ባለመቻሉና ባውንደሪውን መጠበቅ ስላልቻለ መቀጣት ሲኖርባቸው ስላልቀጣ በእንጨት ወቅተው ተወር ደግሞ ሌላ ነገር ተፈጥሮ ያ ነገር ማድረግ ስላልቻለ የተረተው ነገር ይመስለኛል። ወላጆች ወይም አሳዳጊዎች እዚህ ቪዲዮ የምታዩ ካላችሁ ሳይኮሎጂስቶች በዚህ ጉዳይ ሞር ሀሳብ ብትሰጡበት ጥሩ ነው። ምክንያቱም እኔ ሳይኮሎጂስትም ወላጅም አይደለሁም። ሶስተኛ የትን ፍጪው ዱቄቱን አምጪ። ይህ አባባል በትክክል ማገልገል የነበረበት ወፍጮ ቤት ውስጥ ብቻ ነበረ። ምክንያቱም የትኛውም ወፍጮ ቤት ላይ ቢፈጭ ችግር የለውም። እኛ ግን የምንጠቀመው ለትምህርትም፣ ለሀብትም፣ ለሌሎች በህይወታችን በጣም ወሳኙ ነገሮች በሙሉ ለሆኑ ነገሮች በሙሉ የኛውን አባባል እንጠቀመዋለን። በተለይ በዚህ ዘመን ፋሽን ሆኗል ማለት ይቻላል። ኧረ ገንዘብ ይገኝ እንጂ የፈለገ ቢደረግ ኃጢአት ይሁን አይሁን ምን አገባኝ ምናምን የሚል ነገር መጥቷል። የሆነ ሰው ደግሞ አቋራጭ አልፈልግም እንኳን ካለ ፒር ፕሬሸሩ ከባድ ነው። ኧረ በእናትህ ተው ሲሾም ያልበላ ሲሻር ይቆጨዋል ምናምን እያልን ሌላ ተረት እንተረትበታለን ማለት ነው። ይህንን የምነግራችሁ ከራሴ ኤክስፒሪየንስ ነው። በአንድ ወቅት በአቋራጭ ገንዘብ የማገኝበትን ኦፖርቹኒቲ ተጠቅሜ እዛ ነገር ውስጥ ገብቼ ነበር። መጀመሪያ ላይ መሰለኝ በቃ በአጭር ጊዜ ህይወት የተለውጦ ምናምን ነገር ነበረ ያሰብኩት። እዛ ነገር ውስጥ ከገባው በኋላ ግን በጣም ትልቅ መከራ ማልወጣው ችግር ውስጥ ነው የከተተኝ። ከዛ ውስጥ እግዚአብሔር ባያወጣ አይኖሮ ምናልባት እዛው ሞቼ የምቀርበት እንትኖች ራሱ ነበሩና በአቋራጭ የሚመጡ ነገሮች ቢመጡ እንኳን ለበጎ አይሆኑም። ለጊዜው ሀብታም እየሆንን እየከበርን ይመስለናል እንጂ ቆይቶ እነዚህ ነገሮች መጥፋታቸው አይቀርም ማለት ነው። በአቋራጭ ልክበር እንኳን ቢሉ ብዙ ኦፖርቹኒቲ የለም፣ ግን እስኪ የሆነ ነገር ይመጣል ምናምን እያሉ ጠንክረው ሳይሰሩ እንዲሁ በቀላሉ የሚመጣን ነገር እየጠበቁ የሚኖሩ ሰዎች አሉና ይሄም ራስን ማሰር ነው። በተለይ ይሄ ከቅርብ ጊዜ ወዲህ እመን ታገኛለህ ሜኒፌስቴሽን እየተባለ ሰው ቁጭ ብሎ በቃ የሆነ ነገር ሜኒፌስት አድርጌ የሆነ መኪና አግኝቼ የሆነ ቤት የሆነ ትዳሩና ሜኒፌስት እያደረግኩ እኖራለሁ የሚሉ ሰዎች በዝተዋልና ስለዚህ በአቋራጭ የሚባለው ነገር አያዋጣም። መጽሐፍ ቅዱስ ውስጥ የምታስታውሱ ከሆነ ጊያዝ የሚባል ሰው እያለ የነቢዩ ኤልሳ ደቀ መዝሙር ማለት ነው። ነቢዩ ኤልሳ ማለት በጣም ትልቅ ሰው ነው። ሙታንን የሚያስነሳ በሌለበት ቦታ ላይ የሚደረገውን ነገር የሚያይ የታመሙትን የሚፈውስ ሰው ነው እና በአንድ ወቅት አንድ የሶሪያ ባለስልጣን ይታመምና በለምጽ ተመቶ ኤልሳ እንደሚፈውስ ይነግሩታል። ኤልሳ ጋር ይመጣና ይፈውሰዋል። ሰውየውም ያው ባለሀብት ነው፣ ባለስልጣን ነው። በጣም ደስ ብሎ ብዙ ወርቅ ብዙ ብር ካልሰጠው ምናምን ነገር ሲል አይኔ እግዚአብሔር የሰጠኝ ጸጋ ነው ሂድ በሰላም ብሎ ኤልሳ ሊቀበል ብሎ ይሸኘዋል ማለት ነው። ከዛ ጊያዝ የኤልሳ ደቀ መዝሙር ይህንን ሰምቶ በጣም ይናደድና ለምንድን ነው ያልተቀበለው ብሎ በዚህማ እኔ ሀብታም መሆን አለብኝ ነገር ብሎ ሰውየውን ይከተለዋል። መንገድ ላይ ያስቆመውና መምህሬ ሀሳቡን ቀይረዋል፣ ስለዚህ ያንን ሀብት መልሰህ ስጠኝ ብሎሃል ብሎ ከሰውየው ወርቅና ብር ተቀብሎ ይመጣል ማለት ነው። ኤልሳ ያው የሌለበት ቦታ ላይ የሚደረገውን ነገር ስለሚያይ የት ነበርክ ሲለው ኧረ የትም አልሄድኩም ምናምን ነገር ብሎ እንደገና ሌላ ውሸት ጨማምሮ ይክዳል ማለት ነው። ከዛ ኤልሳ ረገበው። የሰውየው በሽታ አንተ ላይ ይረፍብሃል። በትክክለኛው መንገድ ያላገኘነው ነገር ከሆነ ያው ህሊናችን ሁሌም ይወቅሰናል አይደል? ልክ የሆነ ነገር ካደረግን ኃጢአት ይሁንም አይሁንም እሱን እንኳን ባናስበው አእምሯችን ግን ሁሌም ይወቅሰናል። በቃ ልክ ያልሆነ ነገር አድርጋለሁ። ስለዚህ እንደዚህ እየተሸማቀቅን ከራሳችንም ከሰውም እየተደበቅን ከመኖር በትክክለኛው መንገድ ጥረን ብንለወጥ ግን እርካታውም ደስታውም የሚያመጣ ነው። ብዙ ጊዜ ሀገራችን ላይ እንደው ሀብታሞች እንቅልፍ የላቸውም፣ ሀብታሞች ሰላም የላቸውም ይባላል። እኔ አልስማማ። እንደውም ሀብታም ነው በሰላም መተኛት ያለበት። ምናልባት ያንን ሀብት ያመጣበት መንገድ በአቋራጭ ሰዎችን እያታለለ ከልክ በላይ ተርፍ ምናምን እያደረገ ምናምን ከሆነ ነው ያገኘው። ያ ነገር ውስጡ ካራክተሩ የሚቀድሙ ነገሮችን ቀድሞ ቢውል ስላላደረገ ያ ነገር ሊሆን ይችላል እረፍት የነሳው እንጂ ሀብት በራሱ በትክክለኛው መንገድ ሰርቶ ለፍቶ ላገኘ ሰው እንደውም ከዛ ከትንሽ ቦታ ተነስቶ እዛ መድረሱ ራሱ ሲያስብ እግዚአብሔር እንዴት እንደባረከው ሲያስብ ሰላም ነው እንጂ የሚሰማው በጭራሽ ሀብታም የሆነ ሰው መጨናነቅ ይገባዋል ብዬ አላስብ። ይህ ሀሳብ በመጽሐፍ ቅዱስ ውስጥ በጣም የተወገዘና የተናቀ ሀሳብ ነው። መዝሙረ ዳዊት ላይ ብዙ ጊዜ በአቋራጭ የሚከብር ሰው እንደ ጤዛ ነው፣ ጠዋት ታይቶ በኋላ ይጠፋል፣ ቦታውንም አታገኘው ምናምን የሚሉ ብዙ ነገሮች አሉ። ከዛ በተጨማሪ መጽሐፈ ምሳሌ ላይ 2 ጥቅሶችን ልንገራችሁ። የመጀመሪያው በኃጢአት በችኮላ የሚገኝ ሀብት ይጎላል፣ በእውነት ለራሱ የሚሰበስብ ግን ይበዛለታል ይላል መጽሐፈ ምሳሌ 13:11 ላይ። ሌላ ደግሞ የትጉ ሀሳብ ወደ ጥጋብ ያደርሳል፣ የሚቸኩል ሰው ሁሉ ግን ለመጉደል ይቸኩላል ይላል። የምትቸኩለው የምትሮጠው ለመጉደል ለመክሰር ነው ማለት ነው። ስለዚህ በአቋራጭ መክበር የሚባለው ነገር ዴሉዥን ነው። አንደኛ ነገር የመሆን ቻንሱ ብዙ አይደለም። ብዙ ጊዜ ይመስሉናል እንጂ
የማግኘት ቻንሳችን ራሱ የሚያከብረን መንገድ ብዙ አይደለም። ሲገኝ ደግሞ መጥፊያችን ነው የምንጠፋበት ነገር ስለሆነ በትክክለኛው መንገድ ሰርተን ለፍተን ለመለወጥ እንጂ የትም ፍቺው ዱቄቱን አንጪው የሚለው አባባል በጣም አደገኛ የሆነ ነው። የሰነፎች አባባልም ይመስለኛል። ለፍተው ጥረው ገንዘብ መስራት ያቃታቸው ሰዎች በቃ አንቆራጭን ፈልግ ምናምን ነገር ብለው የተረቱት የማይረባ ተረት ነው ማለት ነው። ይሄኛው ፍሬዝ በሁለት በኩል ነው የምንጠቀመው። በበጎ ሳይድ እንጠቀመዋለን፣ በመጥፎም ሳይድ እንጠቀመዋለን። ዛሬ መጥፎን ነው ትንሽ ኢንፈሳይዝ ማድረግ የፈለግኩት ምክንያቱም የሚጎዱንን አባባሎች ስለሆነ በዚህ ቪዲዮ እያየን ያለ ነው። ነገር ግን ይሄ ፍሬዝ በአብዛኛው የምንጠቀመው በጣም ለበጎ እኔ በበኩሌ በህይወቴ እጅግ በጣም ሰላም ከሚሰጡ ትልልቅ ነገሮች ውስጥ አንዱ ይሄ ፍሬዝ ነው። እግዚአብሔር አለ የሚለው ፍሬዝ መከራ ውስጥ ብሆን፣ ጭንቀት ውስጥ ብሆን፣ ብከስር፣ ሰው ቢጠላኝ፣ አለኝ ያልኩትን ነገር ሁሉ ባጣ፣ የትኛውም ሲቹዌሽን ውስጥ ብሆን፣ እንደዚህ አይነት ሁኔታ ውስጥ ሆኜም አውቃለሁ። አለኝ ብዬ የምተማመንበትን ነገር በሙሉ አጥቼ ጤናዬን ጭምር በጣም ከባድ ሁኔታ ውስጥ የነበርኩባቸው ጊዜያቶች አሉ። በዛ ሰዓት ግን እግዚአብሔር አለ የሚለው ፍሬዝ ለእኔ በቃ መጠጊያዬ ነበር። ነግራቸው አልችልም። ያንን ጊዜ እግዚአብሔር አለ ብዬ ባላስብና ያንን ነገር ባላምን በጭራሽ ልወጣው ማልችለው ጊዜ ነበር። ስለዚህ ሁላችንም እናውቀዋለን። ለኢትዮጵያውያን ደግሞ ያሉብንን ችግሮችን እናውቃቸዋለን። ፖለቲካው፣ ኢኮኖሚው፣ እያንዳንዱ ነገር፣ ትምህርቱ ተስፋ የሚያስቆርጡ ብዙ ነገሮች አሉ። በዚህ ሲቹዌሽን ውስጥ የሚያሳልፈን የሚያስመልጠን እግዚአብሔር አለ የሚል ድንቅ ቃል ነው። ነገር ግን አንዳንድ ጊዜ ስንፍናችንን ለመሸፈን እግዚአብሔር አለ እያልን እየሰነፍን የምንተኛባቸው ሲቹዌሽኖች አሉ። ዛሬ እነሱን ነው ማውራት የፈለጉት። ይኸውላችሁ እግዚአብሔር የሥራ አምላክ ነው። ሰርተህ ጥረህ ግረህ ብላ ብሏል። ራሱ በወዝህ በላብህ ለፍተህ ብላ ያኔ ባርክልሃለሁ ብሏል። መጽሐፍ ቅዱስ ደግሞ ብታዩ በተለይ መጽሐፈ ምሳሌ መጽሐፈ ሲራክ ላይ ቆጥረን የማንጨረሳቸው ጥቅሶች አሉ። አሁን እኔ ነግራችሁ ልጨረሳቸው የምንችላቸው ጥቅሶች አብዛኛው ፓርት ላይ ስንፍና ምን ያህል አጸያፊ ነገር እንደሆነ በቃ ይዘብትበታል። ሰነፍ ሰው ላይ፣ የሚታክት ሰው ላይ፣ የማይሰራ ሰው ላይ እንደውም እግዚአብሔርን የሚያውቅ ሰው እንዳልሆነ፣ ጥበብ የጎደለው እንደሆነ፣ ጥበብ እግዚአብሔር ነው። እግዚአብሔር በዚህ ልክ አጸያፊ ብሎ ያደረገውን ነገር እያደረገው ተኝተን ለመስራት ዝግጁ ሳንሆን ራሳችንን ዝቅ አድርገን ከትንሽ ቦታ ላይ ተነስቼ ቀስ በቀስ እየሰራው አድጋለሁ ብለን ሳናስብ እንዲሁ ተኝተን ሲረበንም እግዚአብሔር አለ ምንል ከሆነ በዛ ሲቹዌሽን ውስጥ እግዚአብሔር ከኛ ጋር አለ ብዬ ለማመን ይቸግረኛል። ሁላችንንም ይወደናል ኦፍ ኮርስ፣ ግን ደግሞ እንደዚህ አድርግ ብሎን አላደርግም ብለህ ሰንፈህ ተኝተህ እየተራብክ እግዚአብሔር አለ ማለቱ ፌር አይመስለኝም። በጣም ሪኮመንድ አደርጋችኋለሁ መጽሐፈ ምሳሌና መጽሐፈ ተግሣጽ። በተለይ ስንፍና የሚያስቸግራችሁ ሰዎች ካላችሁ እግዚአብሔር አለ እባክህ እግዚአብሔር አለ አትበሉ። ቀድመን እሱ አድርጎ ያለንን ነገር እያደረግን ነው እግዚአብሔር አለ እግዚአብሔር ከኔ ጋር ነው ያግዘኛል ይደግፈኛል የምንለው ምንም ቢመጣብን ማለት ነው። ነገር ግን በራሳችን ስንፍና ምክንያት የሚመጡ ነገሮችን እግዚአብሔር አለ ብለን የእግዚአብሔርን የስንፍናችንን መሸፈኛ እሱ ራሱ የሚጸየፈውን ነገር ለመሸፈኛ አድርገን እሱ ለማታለል እየሞከርን ነው። ስለዚህ ይህንን ፍሬዝ በዚህ መልክ መጠቀሙ ልክ አይደለም ብዬ አስባለሁ። ቀጣዩ አባባል የተጻፈልህን ነው የምትኖረው፣ ከተሰመረልህ ውጪ የትም አትሄድም፣ ከልኩ አያልፍም፣ እሷ እንዴት ጽፎታል ምናምን የሚባሉ አባባሎች ሁሌ ይሰማሉ። ሰዎችም የሚያደርጓቸው ነገሮችን ጀስቲፋይ ለማድረግ ብዙ ጊዜ የሚጠቀሙባቸው ነገሮች ናቸው። አንድ ታሪክ ልንገራችሁ። በድሮ ሰዓት አንድ በጣም የሚዋደዱ ባልና ሚስት ነበሩ። ልጅ ግን አልነበራቸው። ከረጅም ሰዓት በኋላ በስተርጅና ወንድ ልጅ ያገኛሉ። አባትየው በጣም ደስ ይለዋል፣ ግን ብዙም ሳይቆይ ያርፋል። ከመሞቱ በፊት ግን በአካባቢው አንድ የተከበረ የሃይማኖት መምህር ነበረና እሱን እንደ አባት ሆነህ ለልጅ የሚያስፈልገውን ነገር በሙሉ እያደረግክ እባክህን ተንከባክበህ ልጅን አሳድግልኝ፣ አስተምርልኝ ብሎ አደራ ሰጥቶት ይሞታል ማለት ነው። ከዛም የአደራ የተቀበለው ሰውዬ ልጁን እያስተማረ ያሳድገዋል። ልጁ እያደገ ሲመጣ ቤት ውስጥ በጣም ችግር ነበረባቸው። ብዙ ነገር የላቸውም አባታቸው ስለሌለ። እናትየው በጣም እየተቸገረች ነበረ። ገንዘብ የላትም፣ የሚበሉት ነገር ይቸግራቸዋል። ልጁም እነዚህ ነገሮችን እያየ የእናቴን ሕይወት የራሴንም ሕይወት መለወጥ አለብኝ፣ መስራት አለብኝ፣ መማር አለብኝ እያለ በጣም ይጣጣራል ማለት ነው። በዛ ሰዓት ያ አደራ የተሰጠው አስተማሪ ለምንድነው እንደዚህ የምትጨናነቀው? ወደፊት እኮ የሚመጣው ነገር በጭራሽ አይታወቅም። አንድ ጊዜ በአምላክ ተጽፏል ሁሉም ነገር። ስለዚህ አንተ አትልፋ፣ ብትለፋም ባትለፋም የምትለውጠው ነገር ስለሌለ አንተ አትጨናነቅ፣ እሱ ያለው ስለሚሆን ዝም ብለህ ቁጭ በል ይለዋል ማለት ነው። ልጁ ግን ዝም ብሎ መቀመጥ አልፈለገም። ቤት ውስጥ በጣም እየተቸገሩ ስለነበረ እነዛ ነገሮች መቀየር አለብኝ ብሎ ይለፋል። ሰውየው ግን ቀስ በቀስ እየደጋገመ ያሳምነውና ልጁ በቃ ምንም ማድረግ አልችልም ካሁን በኋላ ይሄ የተጻፈልን ህይወት ስለሆነ እንደዚሁ እንኖራለን ብሎ ማመን ጀመረ ማለት ነው። እያደገ ሲመጣ ሌሎች ጓደኞቹ ይሰራሉ፣ ይማራሉ፣ ይጣጣራሉ ምናምን። እሱ ግን ብዙ ነገር ላይ ኢንትረስት የለውም። ለምንድነው የማሰራው ሲሉ አንዴ እኮ ተጽፏል፣ ብሰራም ባልሰራም የተጻፈው ነገር መቀየር አይችልም ይላቸዋል ማለት ነው። እንዲህ እያለ በጣም ድብርት ውስጥና ሱስ ውስጥ ይገባል።
ከዛ አንድ ቀን መምህሩ ያስጠራውና ለምንድነው እንደዚህ የምትሆነው? ለምንድነው የማትሰራው? ለምንድነው እንደ ሌሎች ሰዎች ጥረት የማታደርገው? ለምንድነው የምትሰንፈው ብሎ ሲጠይቀው አንተ እኮ ራስህ ነህ ከተጻፈው ውጪ ምንም አይፈጠርም ብለኛል። ስለዚህ እኔ ብለፋም ባለፋም ከተጻፈው ውጪ አይፈጠርም ይለዋል። መምህሩን ተቆጥቶ ምንም እንኳን ኦልሬዲ የተጻፈ ቢሆንም ምንም የማትቀየረው ነገር ቢሆንም አምላክ እኮ እንድትለፋ እንድትሰራ ይፈልጋል። ስለዚህ መስራት አለብህ ይለዋል። ልጁ ለመስራት የሚሞክርም ውስጡ ላይ ግን ምንም የሚቀየር ነገር የለም ብሎ ስላሰበ ምንም መስራት ያቆማል ማለት ነው። ቀስ በቀስ ሱሱ እየባሰበት ሄድና አንድ ቀን ሲሰርቅ ተይዞ ተደብድቦ በሞትና በሕይወት መካከል ሆኖ ወደ እናቱ ቤት መልሶ ያመጡታል። ሶስት ወሩ እንደዚህ እያለ ይሄዳል። እናቱም እንደተቸገሩ በስቃይ መኖራቸውን ይቀጥላሉ ማለት ነው። ስለዚህ ምንድነው ፖይንቱ? ሁሉም ነገር ተጽፏል፣ ኦልሬዲ አብቅቶለታል የምትል ከሆነ ታስረህ ትቀመጣለህ። ሁሉም ነገር ቢጻፍም ዝም ብዬ እለፋለሁ፣ እጥራለሁ፣ ተስፋ አልቆርጥም ምናምን ብትል ውስጥ አይሰማም። አእምሮ ያመነው ነገር የሰብኮንሺየስ ማይንድ በጣም ፓወርፉል ነው። ያመነው ነገር ምንም ነገር አልሰራም፣ ምንም ነገር አልለውጥም ከሆነ በጭራሽ እንድትለፋም አይፈቅድልን። ብትለፋ እንኳን ያንን እምነት ትተኸው ነው ሊሆን የሚችለው ማለት ነው። ይህንን የውሸት እምነት ነቅለን ከውስጣችን ካላወጣን ልንለወጥ ልናድግ አንችልም ማለት ነው። መምህር ሄኖክ ኃይሌ አንድ ጊዜ ሲናገር የሰማሁት ነገር አለና አንድ አክተር በጸሐፊው ይህንን ነገር ተውን ተብሎ ተሰጥቶት መጥፎ ካራክተር ቢሆን ገዳይ ቢሆን ሰዎችን የሚጨርስ የፈለገ ቢሆን በትክክል ያንን ካራክተር ከተወጣ ግን ይሸለማል እንጂ አይቀጣም ብሎ ነበርና አበበ ባልቻ ሰው ለሰው ላይ አስናቀ የሚባል ካራክተር ተጫውቶ ነበረ። ምንድን ነው የተደረገው? ገንዘብ ተከፍሎታል፣ ሰዎች ሁሉ አድንቀውታል ትወናውን እንጂ ለምን እንደዛ ጨካኝ ነገሮችን ለምን እንደዛ ሕግ የማይፈቅዳቸው ነገሮችን አደረግ ተብሎ አልታሰረም። ምንም ነገር አልተደረገም። ስለዚህ እኛ እንኳን እንደዚህ ካደረግን ሰማይና ምድርን የፈጠረ አምላክ እሱ ራሱ ገዳይ አድርጎ ጽፎልህ እሱ ራሱ ሰዎችን የምታስጨንቅ ለአምላክም ለሰው የማትመች የምትሰርቅ የምትዘርፍ የምትጣላ ሰው አድርጎ ጽፎልህ በኋላ ደግሞ ለምንድነው እንደዚህ ያደረግከው ብሎ ሊቀጣ እንደዚህ አይነት ጨካኝ አምላክ የለም። ስለዚህ በጭራሽ የተጻፈልኝን ነው የምኖረው ከዚህ ውጪ ምንም ማድረግ አልችልም የሚሉ ነገሮችን አቁሙ። ምክንያቱም በዙሪያችን እኮ በየቀኑ የምናያቸው ሰዎች አሉ አይደለ? በጣም የሚገርም ለውጥ የሚያሳዩ በቃ ተነስተው እኔ ይህን ነገር እሰራለሁ ይህን ነገር እለውጣለሁ ያሉ ሰዎች በዓለም አቀፍ ደረጃው ሀገርን እስከ መለወጥ ድረስ የደረሱ ሰዎች አሉ። ይህን አደርጋለሁ እያሉ ማለት ነው። ይህንን ስንል ግን ፈጣሪ ምንም ነገር በእኛ ህይወት ውስጥ አያገባውም እያልን አለ። ነገር ግን በእኛ ህይወት ውስጥ እሱ የሚገባው እኛ ራሳችን ከፈቀድንለት ነው። ምክንያቱም እሱ በጣም ደግ አምላክ ስለሆነ ፈጥሮም የእኛን ፈቃድ መቀማት እየቻለ መጥፎ እንዳናደርግ ማድረግ እየቻለ መብታችሁ ነው፣ በእናንተ ፈቃድ አልገባም፣ የፈለጋችሁትን ነገር አድርጉ፣ እኔ ለእናንተ ባስበው መልካም ነገር ነው። ከኔ ጋር መስራት ከፈለጋችሁ፣ በህይወታችሁ እኔን ማስገባት ከፈለጋችሁ እኔን ማስገባት ትችላላችሁ፣ ልትፈቅዱልኝ ትችላላችሁ፣ ካልሆነ ግን አላስገድዳችሁም ብሏል። ስለዚህ እኛ ራሳችን እባክን ይህንን መልካም ነገር አስቤያለሁ አግዘኝ ደግፈኝ ካልነው በጣም ይደግፋል። ከገባንበት መጥፎ ነገር ሁሉ ያወጣል፣ ወደ አሰብነው መልካም ነገርም ያደርሰናል። ነገር ግን እሱ ቀደም ብሎ ጽፎ አስቀምጦልን የሆነ መስመር ለክቶ አስቀምጥልን በዛ መስመር ብቻ ነው የምትመላለሱት የሚል ነገር ግን በጭራሽ የለም ማለት ነው። ይህንን ደግሞ በአካባቢያችን በየቀኑ ራሳቸውን ከሚለውጡ ሰዎች መማር እንችላለን። እነሱ ወደፊት እየሄዱ እኛ ደግሞ ታስረን በገዛ እምነታችን አመለካከታችን ምክንያት ወደኋላ ታስረን መቅረት የለብንም። ስለዚህ ምንም የተጻፈ ነገር የለም። ዕጣ ፈንታችንን የምንጽፈው የምንመርጠውን ነገር የምንመርጠው እኛ ራሳችን ነን። ያንን በመረጥነው መልኩ መልካም ነገር ከመረጠን የእግዚአብሔርን ፈቃድ ጠይቀን ከእሱ ጋር መስራት እንችላለን ማለት ነው።